የኦሮሞ ጥያቄ ምንድነው? የኦሮሞ ጥያቄ ከሌላው የኢትዮጵያ ሕዝብ የተለየ ነው? ቢዝነስ ነው? ኦነግ ቢዝነስ አይደለም። ኦሮሞ ከማን ነው ነፃ የሚወጣው? ኦሮሞ ከጨቋኙ ነው። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛው? የነፍጠኛው ስርዓት በምኒልክ የሚመራው እና እሱ አሁን አለ ወቅቱ አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ ኦሮሞን ሕዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? የበቀል ፖለቲካስ ምን ያረጋል? የበቀል ፖለቲካ አልሰራንም። ምን እየሰሩ ነው? አሁን ለኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ ነው ይገባኛል። በሚኒሊክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበር? የኢትዮጵያ የስራ ቋንቋ አማርኛ ነው። ትልቁ ብሔረሰብ ግን ኦሮሞ ነው። ብዙ ሆነን ቋንቋው አላደገም የስራ ቋንቋ አልሆነም ትሉና ግን ንግግራችሁም ጽሁፋችሁም ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? በኢትዮጵያ ውስጥ ትልቁ ብሔር ኦሮሞ ነው። ትልቁ ብሔር ኦሮሞ ነው የሚለውስ ግን ግኝት ነው ወይስ በምንድን ነው? እኮ እንደሱ ነው። አሁን በቁጥር ብዛት በሉኝ እንጂ የትርጉም ጉዳይ በራሱ ያዛባልና ትልቁ ብሔር ሲባል ከቁጥር ነው ብለው ንገሩኝ። ትልቅነት ከቁጥር እንጂ ራሻ እኮ 15 ሀገር ሆናለች። ዩጎዝላቪያ 6 ነው 7 ሀገር ሆናለች።